እንኳን ወደ መላ በደህና መጡ። መላ ለተለያዩ የንግድ ዘርፎች የቀን ከቀን ግብይቶችንና መረጃዎችን እንዲሁም ፋይናንሻል ሰነዶችን በቀላሉ ለመመዝገብና ለመቆጣጠር የሚያስችል ዘመናዊ አፕ ነው። መላ አፕን ለመጀመር ሞባይላችን ላይ በመጀመሪያ አፑን ዳውንሎድ እናደርጋለን። በመቀጠል የጉግል አካውንታችንን ተጠቅመን ሳይኒን እናደርጋለን። ከዛ ካምፓኒ ስም ሰጥተን አካውንት ክሬት እናደርግለታለን። እዚህ ጋር ይህን ስቴፕ በጣም ጠቃሚ ስለሆነ መዝለል የለብንም። ጌት ስታርትድ የሚለውን ተጭነን የምንጠቀምበትን የባንክ አካውንት ስም እናስገባለን። ስናስገባ ኤግዛክትሊ በባንክ አካውንታችን ላይ የሚያሳየውን ስም ነው የምናስገባው። በመቀጠል ባንካችንን እንመርጣለን። ሲቢኢ ሊሆን ይችላል፣ አዋሽ ሊሆን ይችላል፣ ቴሌብር፣ የፈለግነውን ባንክ እንመርጣለን ማለት ነው። በመቀጠል አካውንት ነንበራችንን እንሰጠዋለን። አድ አካውንት የሚለውን እንጫናለን። እዚህ ጋር የካሸር ስም ሊሆን ይችላል ወይም ማንኛውም ብር የሚሰበስብ ሰው ሊሆን ይችላል፣ የእነሱን ስም እንሰጠዋለን። ስም ካስገባን በኋላ አድ ካሸር ብለን እንጨርሳለን ማለት ነው። ከዛ ወደ ዳሽቦርዱ እንሄዳለን። ዳሽቦርዱ ይህንን ይመስላል ማለት ነው። በዚህ መልኩ ካምፓኒ ሴታፕ ጨርሰናል። በተጨማሪም ይህንን ሴታፕ በኋላ ሴቲንግስ ጋር ገብተን እንደፈለግን መቀየር እንችላለን። ካምፓኒ ሴታፕ ጨርሰናል። በመቀጠል የምናየው ብዛት ያላቸውን የሰበሰብናቸውን ብሮች ወደ መላ አፕ እንዴት አፕሎድ ማድረግ እንደምንችል ነው። ወደ ዳሽቦርዳችን እንመጣለን። ስክሪኑ መጨረሻ ላይ የምታያትን የፕላስ ምልክት እንጫናለን። የሰበሰብነው ካሽ ከሆነ ካሽ እንመርጣለን። ትራንስፈር ወይም ፖስ ከሆነ ትራንስፈር ኦር ፖስ ኢሜጅ የሚለውን እንመርጣለን። ከዛ የፈለግነውን ያህል ፎቶዎች መርጠን አድ እናደርጋለን። እዚህ ጋር ፕሮሰስ እያደረገ ነው። ፕሮሰስ የሚያደርገው የመረጥናቸው ፎቶዎች ተደጋጋሚ ሊሆኑ ይችላሉ። እነሱን ራሱ አንብቦ ይለያል ማለት ነው። አፕሎድ አድርጎ ጨርሷል። የመረጥኩት 41 ፎቶዎች ናቸው፣ ግን ሴቭ ያደረገው 24ቱን ብቻ ነው። ሌሎቹ በተደጋጋሚ የተነሱ ፎቶዎች ስለሆኑ እነሱን ስኪፕ አድርጓቸዋል። ወደ ዳሽቦርዱ ስንመለስ በዚህ መልኩ ያሳየናል ማለት ነው። እዚህ ጋር እንደሚታየው አፕሎድ ያደረግናቸውን ትራንዛክሽኖች በቀናቸው ማውጣት እንችላለን። በአማውንት ሰርች ማድረግ እንችላለን። ከፈለግን በባንክ በካሸር ፊልተር ማድረግ እንችላለን። የበለጠ ዲቴል ከፈለግን ደግሞ ራሱ አፕሎድ ያደረግናቸውን ፎቶዎች እንደዚህ ከፍተን ማየት እንችላለን ማለት ነው። እነዚህ አፕሎድ ያደረግናቸው ፎቶዎች ለዘላለም የሚኖሩ ዳታ ይሆናሉ ማለት ነው። በመላ የሞባይል አፕ ያስገባናቸውን ትራንዛክሽኖች ኮምፒውተራችን ላይ የመላ ዌብሳይትን በመጠቀም እንደሚከተለው ማየት እንችላለን። ዩዝ መላ አፕ ብለን እንገባለን። የዌብሳይቱ ዳሽቦርድ ይህንን ይመስላል። አፕሎድ ያደረግናቸው ትራንዛክሽኖች እነዚህ ናቸው። ከፈለግን በቴብል ከፈለግን ደግሞ በዳሽቦርድ መልኩ ማየት እንችላለን። እዚህ ጋር በፈለግነው መልኩ ፊልተር አድርገን ትራንዛክሽኖችን ማየት እንችላለን። ከፈለግን በቀን፣ በሶርሱ፣ ካሸርስ፣ በማሽን በተለያዩ ነገሮች ማየት እንችላለን። እዚህ ጋር ደግሞ ፎቶዎችን ፕሪንት ማድረግ እንችላለን። በተጨማሪም በሲኤስቪ እና በኤክሴል ፎርማት ኤክስፖርት ማድረግ እንችላለን። ዌብሳይቱ ላይ ያለው ይሄንን ይመስላል። አሁን ደግሞ መላፕን በመጠቀም አንድ ደረሰኝ ወይም ዜድ ሪፖርት ያላቸውን ብዙ ዲፖዚቶች በቀላሉ ወደ ፒሽትሪ ጀነራል ጆርናል እንዴት ፖስት ማድረግ እንደምንችል እናያለን። ዩዝ መላ ዶት አፕ ውስጥ እንገባለን። ዳሽቦርዱ ይሄንን ይመስላል። እነዚህ ትራንዛክሽኖቹ ናቸው። አካውንቲንግ የሚለውን እንጫናለን። ከዛ ፒሽትሪ ኤክስፖርት፣ ከዛ ፖስት ማድረግ የምንፈልገውን ቀን እንመርጣለን። ከዛ መስጠት የምንፈልገው ሬፈረንስ ነምበር እንሰጣለን። ከስተም የምናስገባው የሴልሱን አካውንት ነው ማለት ነው። ዶክመንታችን ላይ ያለውን የሴልስ አማውንት እናስገባለን። ቫቱንም ዊዝሆልዲንግ ሪሲቨብልም ካለው እዚሁ መጨረስ እንችላለን። ኤኒ ከስተም ኢንትሪ ማስገባት እንችላለን።
ኤኒ ጀነራል ጆርናል ላይ እንዲገባልን የምንፈልገውን ትራንዛክሽን እዚሁ ጨርሰን ኤክስፖርት ማድረግ እንችላለን ማለት ነው። እዚህ ጋራ መጀመሪያ ባላንስድ መሆኑን ቼክ እናደርግና ኤክስፖርት ዌስ ሲኤስቪ የሚለውን እንጫናለን ማለት ነው። የሚቀጥለው የሚሆነው ፒችትሪ ነው። ፒችትሪ ገብተን ፋይል፣ ከዛ ኢምፖርት ኤክስፖርት፣ ከዛ ጀነራል ሌጀር የሚለውን እንጫናለን። ከዛ ጀነራል ጆርናል እንጫናለን። ከዛ ኢምፖርት፣ ከዛ ሁሉንም አንቲክ እናረግና ለፖስቲንግ የሚያስፈልገን ብቻ አይተሞች ብቻ ቲክ እናረጋለን ማለት ነው። ዴት፣ ሪፍረንስ፣ ነምበር ኦፍ ዲስትሪቢዩሽንስ፣ ጄል አካውንት፣ ዲስክሪፕሽን፣ አማውንት። ከዛ ኦፕሽንስ የሚለውን እንጫንና ፈርስት ሮ ኮንቴንስ ሄዲንግስ የሚለውን ቲክ እናደርገዋለን። ከዛ ከመላ አፕ ላይ ቅድም ኤክስፖርት ያደረግነውን ፋይል እዚህ ጋር መተን እንፈልጋለን ማለት ነው። ከዛ እንመርጠዋለን። ኦፕን ስንለው ይመጣልናል። ከዛ ኦኬ እንላለን። በዚህ መልኩ ፖስት አደረግነው ማለት ነው። ቼክ ለማድረግ ታስክስ፣ ጀነራል ጆርናል ኢንትሪ፣ ሊስት ብለን ስናየው ዜድ 123 በሚለው መጥቷል ማለት ነው። በዚህ መልኩ ፖስት አድርጎታል። ትራንዛክሽኑም ሁሉንም የሰጠነውን ዲስክሪፕሽኖች በሙሉ እዚህ ጋር አምጥቶታል ማለት ነው። በድጋሚ እንኳን ወደ መላ አፕ በደህና መጣችሁ። እዚህ ቪዲዮ ላይ የምናየው በቀላሉ መላ አፕን በመጠቀም ፒችትሪ ላይ አካውንት ሪኮንሲሌሽን እንዴት እንደምንሰራ ነው። በመጀመሪያ ከባንክ የተላከልንን የሲኤስቪ ወይም ኤክሴል ፎርማት ያለው ባንክ ስቴትመንት ኮምፒውተራችን ላይ ያስፈልገናል። በመቀጠል ወደ መላ ዌብሳይት እንገባና በግራ በኩል ፒችትሪ ቱልስ ሚለውን እንጫናለን። ከዛ በኋላ ኮንቨርት ቱ ባንክ ስቴትመንት ሚለውን እንጫናለን። በመቀጠል ቹዝ ፋይል ሚለውን ተጭነን ኮምፒውተራችን ላይ ሴቭ ያደረግነውን የባንክ ስቴትመንት እንመርጣለን። በመቀጠል ሪኮንሳይል ማድረግ የምንፈልገውን ባንክ እንመርጣለን። እዚህ ጋር እንደምናየው የሁሉም ባንኮች አማራጭ ይኖሩናል። ከዛ ኮንቨርት ቱ ፒችትሪ ስቴትመንት ሚለውን እንጫናለን። ኮንቨርት ካረገልን በኋላ ወደ ፒችትሪ እንሄዳለን። ከዛ ታስክስ፣ አካውንት ሪኮንሲሌሽን፣ ከዛ ፒችትሪ ላይ ሪኮንሳይል ማድረግ የምንፈልገውን ባንክ እንመርጣለን። ኢምፖርት ሚለውን እንጫናለን። ማኑዋሊ ሴሌክት ስቴትመንት ሚለው ጋር ሄደን ብራውዝ ሚለውን እንጫናለን። በመቀጠል ከመላ አፕ ላይ ኮንቨርት ያደረግነውን ፋይል እንመርጣለን። ኢምፖርት፣ ከዛ ኦኬ። ፊኒሽ ስንለው ባንክ ስቴትመንታችንና ፒችትሪ ላይ ፖስት ያደረግነውን ራሱ አስታርቆ ሪኮንሲሌሽን ሰርቶልናል ማለት ነው። እንደምታዩት አንሪኮንሳይል ዲፍረንሱ 0 ነው። ፒችትሪ ሪኮንሲሌሽን ከመላ አፕ ጋር ይህንን ይመስላል።